አንተ ለምን ተናገርክ ብለህ ካልገደልኩ ካላፈንኩ ስምን ካላጠፋህ ማለት ከጨቋኙ ወያኔ መባስ እንጂ ምንም ለውጥ አያመጣም። እንደዛ አይነት ነገር ደግሞ አንድ ነገር መጨመር ፈልጋለሁ። በተለይ በኦሮሞ ላይ የሚደረገው ጋጋታ ያጠነክረናል እንጂ አያደክመንም። ከኔ በፊት የነበሩ የኦሮሞ ወጣቶች እኔ ለተናገርኩት ተሰቅለዋል። ሰሞኑን አይታው እንደሆነ ጎሰኛ፣ ዘረኛ፣ ጠባብ አይደለም ይላል። ከኔ በፊት የነበሩት በ1970ዎቹና 80ዎቹ ኢቭን 90ዎቹ ውስጥ ጠባብ ብሔረተኛ በላጭ ወገባቸው ላይ ወረቀት እየተለጠፈ ተገሏል። የኦሮሞን ህዝብ ትግል አንድ ስንዝር ወደ ኋላ አልመለሰውም። አንድ ስንዝር ወደ ኋላ አልመለሰውም፣ ወደፊት አይመለሰውም። የኛ ትግል በሚሊዮኖች የምንሳተፍበት እንጂ ጃዋር ወጣ ብሎ ስለተናገረ አይደለም። በሚሊዮኖች ተሰልፈውበት አንዱ ሲወርቅ ሌላው ያን የወደቀበትን አርማ እያነሳ የሚሄድበት ነው። እስከዛሬ ባደረግናቸው ትግሎች ውስጥ አንጸባራቂ የሆኑ ድሎችን እያስመዘገበን የመጣ ነው። ወርቅዬ የሆኑ ወንድሞቻችንን እህቶቻችንን እያጣንበት የመጣ ነው። አሁንም እያጣን ነው። ዛሬ ነገም እናጣለን። ድል እስክናደርግና ህዝባችንን የሚገባውን መብት እስክናጎናጸፍ ድረስ ወደ ኋላ የሚመለስ ነገር አይደለም። ስለዚህ ወደ ስድብ የሚመጡ ሰዎች ሊያስቡበት ይገባል። ዛሬ የሚሳደቡ ሰዎች ትላንትና ገዢዎች ነበሩ። ሀገር ሲያስተዳድሩ የኔን ወንድሞች ሲጨፈጭፉ የነበሩ ሰዎች ናቸው። የኔን አባቶች ሲጨፈጭፉ የነበሩ ናቸው። ሲጨፍጭፈው የመንግስት ኃይል ይዘው የመንግስትን መሳሪያና ቢሮክራሲ ደህንነት ይዘው የኦሮሞን ህዝብ ጥያቄ ማፈን ካልቻሉ በሬዲዮና በኢንተርኔት ማፈንና ማዛባት እንችላለን ማለት የባሰበት አባዜ ነው። እብደት ይመስለኛል። እንደውም የባሰ ቁርጠኛ እንድንሆንና የባሰ ተጠናክረን እንድንቀጥል የሚያደርገን ነው የሚሆነው። ወደ ቀደሙ ለመለስና ምናልባት አሁን አንድ ነገር አለ ብዙ ሰው የሚለው ነገር ለምሳሌ አሁን ሀገሪቷ ባለችበት ቀውስ ውስጥ ሁሉም በአንድነት ትግል በሚያደርግበት ወቅት የአንድን ብሔር ጥያቄ መዞ እንደውም አንተነ እንደውም የተባለው ጀዋር መዞ ይሄን ነገር ርዕስ ሰጥቶ ህዝቡ እንዲያወራበት ምናምን ኢሹ መፍጠር በራሱ ምን ያህል ፌር ነው? ሁለት ቁም ነገር ያለ ይመስለኛል። አንደኛ እኔ አልመዘዝኩም፣ በሚዲያ ነው የተጋበዝኩት እንድተነተን። ስለ ኢትዮጵያ ተጠየቅኩ፣ ስለ ኢትዮጵያ መለስኩ። ስለ ኦሮሞ አላወራሁም። ስለ ሙስሊም ስጠየቅ ስለ ሙስሊም እናገራለሁ። ስለ መሬት ስጠየቅ ስለ መሬት እናገራለሁ። ስለ ኦሮሞ ህዝብ ስጠየቅ ስለ መሬት ስናገር ያልጮኸ፣ ስለ ሙስሊሙ ስናገር ያልጮኸ፣ ስለ ኢትዮጵያ ስናገር ያልጮኸ፣ ስለ ኦሮሞ ህዝብ ስናገር የሚያስጮኸው ምንድነው? ኦሮሞፎቢያ ነው። የኦሮሞ ጥላቻና ፍራቻ ነው። የኦሮሞ ህዝብ ጥያቄ ደግሞ ጃዋር ዛሬ ያለሰው አይደለም። የኦሮሞ ህዝብ ጥያቄ የኢትዮጵያን ሲቀይራትና እዚህ ያደረሳት ጥያቄ ነው። ከዚህ የተነሳ ይሄ ነው ሁለተኛው ነጥብ አለ። ሁለተኛ አስፈላጊ ነጥብ አብሮ ስለመስራት ከማንም ባልተናነሰ አብሮ ስለመታገል ማውራት ብቻ አይደለም። ስትራቴጂ ቀይሼ አስተምሬያለሁ፣ አደራጅቻለሁ። ይሄን ታውቁታላችሁ። ያን ሳደርግ ግን ማንነቴን ጥዬ አይደለም፣ ህዝቤን ከድቼ አይደለም። አብሮ ትግልን እኔ እንደ ጂጊ ነው የማየው፣ እንደ ጉዛ እንደ ደቦ ነው የማየው። ይሄ አንተ የደረሰ ገብሳለህ ስንዴ ያለህ ነው። አብረህ ያንተን መጥቶ ቶሎ ተጠራርጎ ለመጨረስ ያንተን አይዶ ለመከመር ሌላውን ለመከመር አንተ ለጂጊ የምትጠራው ሰው ግን አንተ ጨድልኝ ስትለው የሚያቃጥልብህ ሆነ ወይም ደግሞ አንተ አይዳ የከመርከውን የሚያፈርስብህ ከሆነ ያን ሰው ባጠራው ይሻላል ማለት ነው። ብቻህን ብትሞክረው ይሻላል። ስለዚህ አሁን እየተደረገብን ያለው ምንድነው? ኦሮሞ ላይ ባለፉት 10 አመታት ያላደረግነው ጥረት የለም ወደ መሃል ለመምጣት። እነዚህ ሰዎች አልተረዱን ሊሆን ይችላል። እስቲ ጠጋ ብለን እንረዳቸው፣ እስቲ አብረን እንስራ፣ እስቲ አብሮ መስራት መቼም ሊያቀራርበን ይችል ይሆናል ብለን ትችት እየደረሰብን ከኛ ማህበረሰብ ውስጥ ቀረብን ወደ መሃል ሰራን። አይታችሁታል። በተለያዩ በማንቀበል አጸያፊ የሆኑ አመለካከቶች በሚተላለፉበት ትግስት አድርገን ቁጭ ብለን ተወያየን። ግን የኛ ትግስት የኛ ሆደ ሰፊነት በየዋህነት ነው። የኛ ትግስት በተስፋ ቆራጭነት ነው የተተረጎመው። ስለዚህ ወደፊት በመናደርገው ትግል ውስጥ እስካሁን ያገኘናቸውን ድሎች ለመናድ የሚሞክር ኃይል ጋር መስራት አንችልም። ማንነታችሁን ደብቁ፣ በማንነታችሁ አትኩሩ፣ ስለማንነታችሁ አትናገሩ የሚል ኃይል ጋር መስራት አንችልም። እስካሁን ያገኘናችሁ በራሳችን በራስ የማስተዳደር መብትን ትሬትን